ሀሳብ ይዤላችሁ መጥቻለሁ። ይህ ይዤላችሁ የመጣሁት ሀሳብ ከጤና ጉዳይ ጋር የተያያዘ አብሶ ከኩላሊት ጋር የተያያዙ ግን እኛ ማናስተውላቸው አንዳንድ በሰውነቶቻችን ላይ ጉዳት የሚያመጡ ወይም ደግሞ ለኩላሊት በሽታ ተገላጭን እንድንሆን የሚያደርጉ አንዳንድ ልማዶችን ወይም ደግሞ አንዳንድ ድርጊቶችን ወደ 8 የሚያክሉትን በጥቂቱ ለማንሳት እንሞክራለን። እንደዚህ አይነት ሜሴጆች ወይም መልእክቶች እንዲደርሳችሁ ለበስክ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዲሁ ደግሞ የፌስቡክ አካውንቶቻችንን ፎሎ ማድረጋችሁን እንዳትረሱ። ወደ ሐሳብ እመጣለሁ። የመጀመሪያው የህመም ወይም ማስታገሻ መድኃኒቶችን አብዝቶ መጠቀም። ለምሳሌ ራሶቻችንን በሚያምበት ጊዜ ኢምፒስሊን ወይም ፓራስታሞል አንዳንድ መጠቀማችን መልካም ሆኖ ሳለ ግን አንዳንድ መድኃኒቶች ሳይድ ኢፌክት አላቸው ወይም ጉዳት አላቸው። በብዛት በምንጠቀምበት በዚያን ወቅት ምን ያደርጉናል ካላችሁኝ ለኩላሊት የማጋለጥ ኦፖርቹኒቲያቸው ከፍተኛ ነው። ብዙዎች ራስ ምታት ሲሰማ ወይም ሰውነታቸውን ሲያምን በቀላሉ ህመም ማስታገሻ መድኃኒት እንሮጣለን። ነገር ግን እንደ ናፕሮስቲክ ያለ ሐኪም ትዕዛዝ የሚወሰዱ የህመም ማስታገሻ መድኃኒቶች በቋሚነት በብዛት የምንጠቀም ከሆነ ኩላሊታችንን በእጅጉ ምን ያደርጋሉ? ይጎዳሉ። ያለ ዶክተር ህመም ወይም ደግሞ ያለ ባለሙያ ህመም የምንጠቀም ወይም ደግሞ የምንወስድ ከሆነ ኩላሊታችንን የመጉዳት ኦፖርቹኒቲያቸው ከፍተኛ ነው። በተለይ ደግሞ ከዚህ በፊት የኩላሊት ህመም ካለቦት በጣም አደገኛ ነው። እነዚህ መድኃኒቶች ወደ ኩላሊት የሚሄደውን የደም ዝውውርን በመቀነስ ጉዳት ያደርሳሉ። ስለዚህ እነዚህን መድኃኒቶች ሲወስዱ ሁል ጊዜ በሐኪም ምክር ቢሆን ይመረጣል። እንደዚህ አይነት መድኃኒቶችን መውሰድ ያለባችሁ ወይም መጠቀም ያለባችሁ ዶክተሮች ሲያዛችሁ ብቻ መሆኑን መረጃዎች ይገልጻሉ። ሁለተኛው ደግሞ ከፍተኛ የጨው አጠቃቀም። ጨው የበዛባቸውን ምግቦች በምንጠቀምበት ጊዜ ወደ ኩላሊት ፈሳሾች የሚሄደውን ቱቦ አታክ ስለሚያደርጉት ወይም ስለሚያጠቁት ወደ ጨው ለምግብ ጣዕም ቢሰጥም መጠኑ ሲበዛ ግን ጠላት ነው። ከመጠን በላይ ጨው ሶዲየም መጠቀም የደም ግፊት ይጨምራል። የደም ግፊትን ምን ያደርጋል? ይጨምራል። የነበረበትን ጤነኛ የሚባለውን የደም ግፊት ባለበት እንዳይቆይ ወይም እንዲፈጥን ያደርገዋል። ከፍተኛ የደም ግፊት ደግሞ በኩላሊት ላይ ከፍተኛ ጫና በማሳደር የማጣራት አቅማቸውን ያዳክማል። ኢንሱሊንን በማሳደግ ያ ደግሞ የደም ግፊትን ያመጣል። ያ የደም ግፊት ደግሞ ኩላሊታችን በሚገባ እንዳይሰራ ወይም ደግሞ አገልግሎት እንዳይሰጥ ጫና በመጨመር ምን ያደርጋል? ከጥቅሙ ይልቅ ጉዳቱ እንዲያመዝን ያደርጋል። በተለይ በፋብሪካ የተቀነባበሩ ምግቦች ውስጥ የተደበቀ ጨው በብዛት ስለሚኖር ሳናውቀው ከፍተኛ ጨው እንወስዳለን። ወይም በፋብሪኬት የተደረጉ እያንዳንዱን ምግቦች ከአቅም በላይ ወይም ደግሞ ከልክ በላይ በምንጠቀምበት ጊዜ በውስጣቸው የተደበቀ ጨው ስላለ ለሰውነታችን ጉዳት አላቸው። ሶስተኛ በፋብሪካ የተቀነባበሩ ምግቦችን መመገብ። ከጨው በተጨማሪ በፋብሪካ የተቀነባበሩ ምግቦች ፕሮሰስድ ፉድስ ሌሎችን ችግሮች አሉባቸው። እነዚህ ምግቦች አብዛኛውን ጊዜ በሶዲየም ጨው፣ ጤናማ ባልሆኑ ቅባቶች፣ በስኳር እና በካርቦሃይድሬት የበለጸጉ ናቸው። በአንጻሩ ይላል ወይም ደግሞ እነዚህ አራት በሚባሉት ጨው፣ ጤናማ ባልሆነ ቅባት፣ በስኳር እና በካርቦሃይድሬት የበለጸጉ ናቸው። በአንጻሩ ግን ለሰውነታችን አስፈላጊ የሆኑ ንጥረ ነገሮች በጣም ይጎዱናል። ወይም ደግሞ እነዚህ አይነት ምግቦችን አዘውትረን በብዛት የምንጠቀም ከሆነ ከጥቅማቸው ይልቅ ጉዳታቸው ያመዝናል። ለሰውነታችን ምቹ ወይም ደግሞ አሪፍ ሰውነት የያዝን ይመስለናል፣ ግን ከጥቅሙ ይልቅ ጉዳቱ ያመዝናል። እነዚህ ምግቦች አዘውትሮ መመገብ ለኩላሊት ህመም ያለንን ተጋላጭነት ምን ያደርጋል? ይጨምራል። የፋብሪኬት የተደረጉ ምግቦች ኦር ፉዶችን አዘውትረን ዴይ ቱ ዴይ በምንጠቀምበት ጊዜ ለበሽታ የመጋለጥ እድላችን ከፍተኛ ነው። በቂ ውሃ አለመጠጣት። የሰውነት ውሃ
እጥረት ወይም ደግሞ ፈሳሽን በሚገባ ሳይንሱ ወይም ህጉ የሚለን በቀን 2 ሊትር እና ከዚያ በላይ ውሃ እንድንጠቀም ያዘናል። ከዛ በታች የምንጠቀም ከሆነ ወይም ደግሞ ፈሳሽ ሰውነታችን እንደሚገባ ካላገኘ ለኩላሊት በሽታ የመጋለጣችን ኦፖርቹኒቲ ወይም እድል ከፍተኛ ነው። ኩላሊታችን ከደማችን ውስጥ ቆሻሻዎችን አጣርቶ በሽንት መልክ እንዲያስወግድ ይረዳዋል። ሰውነታችን በተደጋጋሚ የውሃ እጥረት ካጋጠመው ዲሃይድሬሽን በኩላሊታችን ጫና ይፈጠራል ወይም ደግሞ ውጥረት ይፈጠራል። መጨናነቅ እንደሚገባው እንዳይሰራ የውሃ እጥረት ስለሚያደርግ በህይወታችን ላይ ወይም በኩላሊታችን ላይ ትልቅ ተጽዕኖ ምን ያደርጋል ያመጣል። ይህ የማጣራት ስራቸውን ያደናቅፋል። አልፎ አልፎ ለኩላሊት ጠጠር መፈጠር ምክንያት ሊሆን ይችላል። ስለዚህ በየቀኑ በቂ ውሃ መጠጣት ልማድ እናድርግ። ዴቱ 5ኛ በቂ እንቅልፍ አለማግኘት። እንቅልፍ ለሰውነታችን እረፍት ብቻ አይደለም። የኩላሊት ስራ በእንቅልፍና በንቃት ውህደት ቁጥጥር ስር ነው። ሰውነታችን በሚተኛበት ጊዜ ኩላሊታችን ራሳቸውን ያድሳሉ እንዲሁም ጠቃሚ ስራቸውን ያከናውናሉ። በቂ እንቅልፍ ለማግኘት ይህን ሂደት ስለሚያስተጓጉል የኩላሊት ጤና ይጎዳል። በቂ እንቅልፍ አለማግኘት ወይም ደግሞ አንዳንድ ሰዎች የሚመስላቸው እንቅልፍ የሚመስላቸው አላርም የሚቀሰቅሰው ወይም ደግሞ ሌሊት ላይ 10 መንቃት ሳይሆን ምቹ ኢንቫይሮንመንት አሪፍ በሚባል የማይረብሽ ንጹህ ጤነኛ የሆነ እንቅልፍ ከተኛን ኩላሊታችን እረፍት ያደርግና ራሱን በማደስ ወይም ደግሞ እንደገና ኃይል በማግኘት የሚገባውን ያክል ማጥራት ያለበትን እንዲያጠራ ያደርጋል። በተጨማሪ የእንቅልፍ እጦት ለስኳር ህመምና ለደም ግፊት ተጋላጭነት ስለሚጨምር በተዘዋዋሪ ኩላሊትን ይጎዳል። እነዚህ በሽታዎችን ስኳር በሽታ፣ ደም ግፊት እና የተለያዩ በሽታዎች ሰዎችን አታክ በሚያደርጉበት ጊዜ ለኩላሊት በሽታ የመጋለጣቸው ኦፖርቹኒቲ እጅግ በጣም ከፍተኛ ነው። 6ኛ ሲጋራ ማጨስ። ሲጋራ ማጨስ ለሳንባ ብቻ ሳይሆን ለኩላሊት መርዝ ማጨስ ለኩላሊት ምንድነው መርዝ ነው። ማጨስ ከፍተኛ የደም ግፊት እና አይነት 2 የስኳር ህመምን ያባብሳል። እነዚህ ሁለት ደግሞ ለኩላሊት ህመም ዋነኛ መንስኤዎች ናቸው። በተጨማሪም ለተለያዩ ህመሞች የሚወሰዱ መድኃኒቶች በአግባቡ እንዳይሰሩ ያደርጋል። እንዲሁም ወደ ኩላሊት የሚሄደውን የደም ፍሰት ይቀንሳል። የሚገባው ጭስ ወይም ደግሞ የሚገባው ውስጡ ያለው አሲድነት ያለው ለተለያዩ በሽታዎች ያጋልጣል። እሱ ብቻ አይደለም ኩላሊታችን እንዲገባ እንዳይሰራ ወይ ደግሞ በሚገባ እንዳያገለግል እንቅፋት ይሆናል ማለት ነው። 7ኛው አልኮል መጠጥ በብዛት መጠጣት። አልፎ አልፎ መጠጣት ችግር ባይኖረውም በብዛት እና ለረጅም ጊዜ አልኮል መጠጦችን መጠጣት ለከፍተኛ የኩላሊት ህመም ተጋላጭነት ይጨምራል። በውስጣችን ያሉ የትኛውም መጠጦች አልኮልነት ባህሪ ስላላቸው ታውቃላችሁ ዴይ ቱ ዴይ ወይም ደግሞ 24 ሰዓት ሙሉ በ24 ሰዓት ውስጥ ለ36 ጊዜ ነው ኩላሊታችን የሚያጸዳው ወይም ደግሞ የማጥራት ፕሮሰሱን የሚያካሂደው። በዚህ ጊዜ ዴይ ቱ ዴይ የምንጠቀም ከሆነ ኩላሊታችን የማጽዳት ኦፖርቹኒቲውን እየገደልን ወደ ታች እያወረድን እንመጣለን። የመጨረሻው ደግሞ ቁጥጥር ያልተገደበ የስኳር ህመምና የደም ግፊት በሽታ። እነዚህ ከቁጥጥር ውጭ የሆነ የስኳር ህመምና የደም ግፊት ያለባቸው ከሁሉም በላይ ትኩረት ሊሰጣቸው የሚገቡ 2 ነገሮች ናቸው። እነዚህ 2 የኩላሊት በሽታ ዋነኛ መንስኤዎች ናቸው። እነዚህ ስኳርና ደም ግፊት ያለባቸው ሰዎች ለኩላሊት አታክ የመደረጋቸው ወይም ደግሞ ኩላሊት በሽታ ወደ እነሱ እንዲመጣ ኦፖርቹኒቲውን ይከፍታሉ። የደም ግፊት የማያቋርጥ ከፍተኛ የደም ግፊት ደግሞ የኩላሊት ማጣሪያዎች ላይ ከፍተኛ ጫና በመፍጠር ከጊዜ ወደ ጊዜ እንዲጎዳ ያደርጋል ወይም ደግሞ
ያለ እረፍት ስለሆነ የደም ግፊት ያ በሽታ በሰውየው ላይ ተጽዕኖ ስለሚያደርግ ያ ደግሞ ኩላሊት በሚገባ በምቾት እንዳያጠራ ወይም ደግሞ እንዳያጸዳ ተጽዕኖ ያደርጋል። ስለዚህ የስኳር ህመም ወይም ደግሞ የደም ግፊት ካለቦት በሐኪም ክትትል በአግባቡ መቆጣጠር ለኩላሊት ጤና እጅግ በጣም አስፈላጊ ነው። የኩላሊት በሽታ ወይም ደግሞ ሁለቱም የጠቀስኳቸውን በሽታ ያለባችሁ ሰዎች ጤና ጣቢያ በመሄድ መረጃ በመሰብሰብ እና ከጤና ባለሙያ ጋር በመመካከር ራሳችሁን መታደግ ትችላላችሁ። የተለያዩ ሀሳቦች እንዲደርሳችሁ እንደዚህ የሚጠቅማችሁን ሜሴጅ እንዲደርሳችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ።